ጠላታችሁ ክው ይበል። እኔ በእውነት በህይወቴ እንደዚህ ቀን የደነገጥኩበት ጊዜ ምንም ትዝ አይለኝም። ይሄ የሰራው የምታዩት አገልግል የጾም አገልግል ነውና የመጀመሪያ ትዕዛዜ ነበር። እንግዲህ ከስተመሬ ስታዘኝ በቃ በጣም አደራ ብዛብኝ ነበር። አደራሽ እንጀራ ቆንጆ ይሁን፣ አደራ ወጦቹ ሁሉ ቆንጆ ይሁን፣ እንዲጣፍጥ አደራሽ ምናምን ብላ በጣም አስጠንቅቃኝ ነበርና እንግዲህ አደራ የበዛበት ነገር ሆኖ ይሁን አላቅም። መጨረሻ ላይ እንግዲህ የተፈጠረውን ነገር ታዩታላችሁ። በእንደዚህ አይነት የስራ ቪዲዮ እናንተ ጋር ስመጣ የመጀመሪያዬ ነው። ያልነገርኳችሁ ሰዎች በሙሉ ኬተሪንግ እና አገልግል መስራት ጀምሬያለሁ። እናንተም ደግሞ ለማንኛውም ፕሮግራም ለሰርግ፣ ለምርቃት፣ ለክርስትና፣ ለልደት እንዲሁም ለተለያዩ ፕሮግራሞች ማዘዝና ማሰራት ከፈለጋችሁ ስልክ ቁጥሬ ባዮ ላይ ያለ ሎቲ ኮፊ ያላችሁ ደውሉልን። ለምንድነው ጓንት አላረግሹ ብላችሁ ኮሜንት ላይ ሳትወርዱብኝ በፊት ራሴ ልንገራችሁ ብዬ ነው። ጓንት በሰዓቱ አካባቢ ላይ ስላላገኘሁኝ እጂን በስነ ስርዓት በሳሙናና በውሃ ታጥቤን ያሰርኩት እንዳታስቡ። እንግዲህ ትልቁ ችግር የተፈጠረው እዚህ ጋር ነው። እንደምታዩት አሳምሬ ከቋጠርኩኝ በኋላ ለቪዲዮ ራሴ ሊያዘው ብዬ አቅም እንዳለው ሰው እኔም ብሎ ተሸካሚ እዚህ ጋር እንደምታዩት ከእጅ አምጡኝ ተደፋና በቃ በጣም ነበር የደነገጥኩት። በጣም ነው ዲስአፖይንትድ የሆንኩት። አላለልኝም እችላለሁ ብሏል ዘፋኙ። ለአሁኑ ትልቅ ትምህርት ነው። ለቀጣይ እናስተካክለዋለን። ኤኒዌይስ ቴንክ ዩ ጋይስ ፎር ዋቺንግ። ወዳችኋለሁ። ባይ